አንተ ፍትሃዊ ስለሆንክ ዓለም ካንተ ጋር ፍትሃዊ ትሆናለች ብለህ የምትጠብቅ ሆነ ራስህን እያታለልክ ነው። ያ ደግሞ አንተ አንበሳን ስለማትበላው እሱም አይበላኝም ብሎ እንደመጠበቅ ነው። ሰዎች እንዴት ሊይዙ እንደሚገባ የምታሳያቸው አንተ ነህ። ምክንያቱም የምታስተናግድበት መንገድ ስለሚወስን። በሕይወታችን ውስጥ ብዙ ይፈጠራሉ ብለን የምናስባቸው ጭንቀቶች ይኖራሉ። አብዛኛዎቹ ፍጹም አይከሰቱም። ዓለም መጥፎ እንደሆነ ለሚሰማቸው ሰዎች አሳዛኝ ነው። የደስታ መድረክ ነው ብለው ለሚያስቡት ግን አዝናኝ ነው። በተቻለ መጠን የችግሩ አካል አትሁን። ሁልጊዜ የመፍትሄው አካል ነው። ምንም ነገር ካላደረክ ዓለም እንዳለችው ናት፣ አንተም እንዳለህ ሆነ። ነገሮች የማይቻሉ የሚሆኑት እስካሁን ስላልተሞከሩ ብቻ ነው። እውነተኛ ፍቅር እጅግ በጣም አናሳ በሆነበት ዓለም ውስጥ የውሸት ፍቅር በጣም አሳማኝ ነው። የሚሞክር ሰው ሊሸነፍ ይችላል። የማይሞክር ግን አስቀድሞ ተሸንፏል።